የብርታት ዓመታችን ነው። የምትበረታው ደግሞ አንድም በሐሳብ ሁለትም በልብ ሶስትም በህብረት ነው። ህብረት የምታረገውን ቢኬርፉል ወርዶ ከሚያወርድ ቆሞ ከሚያቆም ተንሸራቶ ከሚያንሸራት ጋር ህብረት እያደረክ መተ ቁልጭ አትበል። የትኛውንም የህይወትን ሪፖርት ሰምቶ ወደ እግዚአብሔር ወደሚያቀርብ ህብረት ነው አንተ ወደዛ ነው ኮላቦሬት ወደዛ ነው ፌሎሽ ማድረግ ያለብህ እዛ ነው። አሁን የማኪያቶ ጓደኛ አቁም። የወሬ ጓደኛ፣ የሐሜት ጓደኛ፣ የባድ ኒውስ ሱስ ያለባቸው ሰዎች አሉ። ባድ ኒውስ በቃ ዝም ብለው ሲያወሩ እንደ ጠመንጃ ካፋቸው ደግም አይወጣ ወሬ ብቻ፣ አሉባልታ ብቻ፣ ውድቀት ብቻ ከሚያወሩ ሰዎች ተለይ። መበርታት የምትፈልግ ከሆነ ልብ እንዲጠነክር የምትፈልግ ከሆነ ሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 11 ላይ ጴጥሮስ ከስር እንደተፈታ ጴጥሮስም በተረጋጋ ጊዜ አይልም ወዴት ሄደ ነው የሚለው? ወደ እነ ማርቆስ ቤት ሄደ። ተረጋጋ ብራዘር። መበርታት የምትፈልግ ከሆነ ተረጋጋ። ከዛስ ወደ እነ ማርቆስ ቤት ምንድነው ያለው? ወሬ አይደለም፣ ሐሜት አይደለም፣ ጸሎት ነው ያለው። አሁን የምትበረታበት ዘመን ነው። በጣም ብዙ ሰው ጉልበቱ ተወስዷል፣ ጉልበቱ ርዷል፣ መኖር ደክሞታል፣ መኖር ሰልችቶታል። ብራዘር እጅህን የሚያነሳ ከፍ የሚያደርግልህ ሰው ያስፈልጋል። ሄሎ ከፍ የሚያደርግልህ ሰው ያስፈልጋል። የሙሴን እጅ ደግፉ እንደነበር እጅን ከፍ ከሚያደርጉ ሰዎች ጋር ነው ፌሎሺፕ ማድረግ ያለብህ። ልብህን ከሚያወርዱ ሰዎች ጋር አይደለም ፌሎሺፕ ማድረግ ያለብህ። ልብህን ከፍ፣ ራእይን ከፍ፣ እይታን ከፍ ከሚያደርጉ ሰዎች ጋር ነው ፌሎሺፕ ማድረግ ያለብህ።